ስለመጣችሁ አመሰግናለሁ። አስተማሪ ብዙ የፕሮቶኮል ነገር አይሆንለትምና እንግዲህ ሁላችሁም እንኳን ደህና መጣችሁ ብቻ ነው ማለት የምንችለው። አጭር የመጽሐፍ ያሰሳ ነው። በተቻለ መጠን በተባለው 15 ደቂቃ ውስጥ ለማጠናቀቅ ጥረት አደርጋለሁ። ብዙ ጉዳዮች ስለተነሱት መጽሐፉ የሚያቆይ ሆኖ ነው ያገኘሁት። የመጽሐፋችን ርዕስ ሙፍታር አህመድ ሙክታር የኢትዮጵያና ተቋማት ግንባታ አባት ይላል። ተለዋጭ ርዕስ ደማቅ አሻራ በኢትዮጵያ ሰማያዊ ስር የሙፍታር አህመድ ሙክታር የህይወት ታሪክ ከ1895 እስከ 1953 ነው የሚለው። ህትመት 2017 አሳታሚ ቤተሰብ እና ያተመው ድርጅት ፓሪስ የሚባል ነው። ይህ መጽሐፍ